ሰላም ሰላም ቤተሰብ እንዴት ናችሁ? የሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? የቤተሰብ ዛሬ ደግሞ በትልቁ ነው የመጣሁላችሁ። በትልቁ አቤት 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 እንዴት ናችሁ ቤተሰብ? ሁሉ ሰላም ሁሉ መልካም። ቤተሰብ ስለምታበረታቱኝ ላይክ ሼር ስለምታደርጉ ከልብ አመሰግናለሁ። ቃላት የለኝም። እኔ ለእናንተ ቃላት የለኝም ቤተሰብ እግዚአብሔር ያክብርልኝ እና እንዴት ናችሁ? ዛሬም እስከ መጨረሻው ተከታተሉኝ። ሁለተኛ ዙር፣ ሶስተኛ ዙር፣ አራተኛ ዙር እያለ ይቀጥላልኝ የሰላም ጉዞ እና እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ መኪና ውስጥ በቃ የሌለ ሙቀት ነው። ሻርፔን ሸባ አድርጌያለሁ፣ ሻሽን ጠምጠም አድርጌያለሁ። አረም መሄድ ነው የምመስለው። በትልቁ ነው የመጣሁት እና ቤተሰብ እስከ መጨረሻው ተከታተሉኝ። ዛሬው ደግሞ ይለያል። ምንስ አገኘን? ምንስ አጋጠመን? እስቲ እስከ መጨረሻው ተከታተሉት ይህን ቪዲዮ ቤተሰብ ላይክ ሼር እያደረጋችሁ ማለት ነው። አበረታቱኝ፣ በዛውም አበረታቱኝ ላይክ እያደረጋችሁ እና ቤተሰብ በዛውም ክርስትና እምነት ተከታዮች እንኳን አደረሳችሁ ለመስቀል በዓል። ስደት ላይ ያላችሁ ሀገር ውስጥም ያላችሁ እንኳን አደረሳችሁ። ያው መገላፈጣው ሰዎች እያወሩኝ ካሜራ እየቀረጸች ነው ምናምን እያሉ ይገለፍጡብኛል። እገለፍጣለሁ እኔም እዛ ላይ ሙቀቱ ፊቴን እንዴት እንዳደረገው በጣም ነው የማሳዝነው እኮ። ሁሌ ጉዞ አያችሁት፣ በጣም ረጅም ጉዞ ነው የምንጓዘው ማለት ነው። የዛሬው ግን ይለያልኝ። መጨረሻ ላይ ምን ተፈጠረ የሚለውን ደግሞ አብረን እኔ ማለት ነው ቤተሰብ የዛሬው ይለያልኝና ተከታተሉኝ እስከ መጨረሻው። ያው እዚህ ጋር ደግሞ ውሃ ይዣለሁ። ለጠጣ ነበረ ሞቅ ብሏል ውሃው። አየሩ ሙቀት አፍንጬ ራሱ ምን እንደመሰለው። ወይኔ ሰላም እንደዚህ ነች በቃ ሰላም። ዱባይ ሙቀት እንዴት እንዳደረገን ትላላችሁ። ሰውዬ እዚህ ጋር ቪዲዮ እየቀረጸች ነው ምናምን እያለ ለሚስቱ እየነገራት ማለት ነው። እኔም ከመቅረጼ ወደ ኋላ አልልም። እቀርጻለሁ መጨረሻው ምን እንደተፈጠረ ይው እና ቤተሰብ የዛሬው ይለያልኝ። እነሱም ያወሩብኛል፣ እኔም መቅረጼን አልተውም። በጣም እያሳቁኝ ነበረ ማለት ነው በጣም እና እኔም ቪዲዮ መቅረጼን ቀጥያለሁ። እንደዛ እያሉኝ ራሱ ዝም አልልም፣ አልተውም፣ አላቋርጥም እና ብቻ ይለያል የዛሬው ቀን። ያው አስሬ እያወሩብኝ ነው። እኔ ግን አላወራቸውም፣ አልመልስላቸውም። ዝም ብዬ ነበር ቪዲዮዬን ዘና ፈታ እያደረኩ ቪዲዮን የምቀርጽ ማለት ነው።
እና ያው እዚህ ጋር ደግሞ ሻርፔን አስተካክላለሁ ምናምን በቃ እንቅልፌ እንዳይመጣ ማላረገው ጥረት የለም። በተለይ እንቅልፌ ይመጣልኝና መኪና ውስጥ አብዛኛውን ሰዓት ተኝቼ ነው የምደርሰው። ድብን ብዬ ተኛለሁ። እዛም በኋላ ሰዓቱ ምንም ሳይመስለኝ እደርሳለሁ። እዚህ ጋር ግን እንቅልፌ መጣ፣ ደከመኝ የሌለ ወደዚህ ቅስምስም ወደዛ ቅስምስም እያልኩኝ ነው። ካሜራውን ባይ የሚያዋጣኝ ነገር አይደለም። ወደ ኋላ ባይ ወደፊት ባይ ግን በቃ ምንም አማራጭ የለም። ጉዞ ነው ጉዞ ነው እና የዛሬው ይለያል። ቤተሰብ እስከ መጨረሻው እዩት። ቪዲዮውን ላይክ፣ ሼር ማድረጋችሁን ማበረታታችሁን አትርሱ። ቤተሰብ ስትገቡ በላይክ ጀምሩ። የምር በላይክ ጀምሩ፣ አበረታቱ። ያው እዚህ ጋር እንቅልፍ የመጣ ጭራሽ ስልኩንም ልጥለው ነበረ። አይ ሰላም፣ አይ ራሴ እንቅልፌ እየመጣ በግድ ነው እፍ እያልኩኝ ነው። እዚህ ጋር የመጨረሻ አስጠላኝ መንገዱ። እፍ እያልኩ ነው እንቅልፌ እየመጣብኝ ማለት ነው። የኔ ምስኪን ሰላም እንቅልፍ ወሰድ ሲያደርገኝ ወዝ እያልኩኝ ነው። እና ቤተሰብ የዛሬው ይለያል። የዛሬማ ካሜራማን ሁሉ ሌላ ሰው ነበር የሚመስለውና ይለያል የዛሬው። እና ቤተሰብ ላይክ አትርሱ፣ ሼር እያደረጋችሁ አበረታቱኝ። አቤት የዱባይ ታክሲዎች እኮ በቃ ሙቀቱ መኪና ውስጥ ተቀምጬ ራሱ ይኸው ላበላብ ሁኛለሁ። ላበላብ ታውቃላችሁ። ይኸው እንቅልፍ እየመጣ ነው፣ ደከም እያደረገኝ ነው። አይ ይኸው እንቅልፍ አራተኛች ሰላም ጉድ ስልክ ወደቀ ዛሬ። አለች አልተኛችም። ተመስገን እና ቤተሰብ የዛሬው ጉዞ በጣም አድካሚ ነበረ፣ በጣም ማለት ነውና ቤተሰብ እስከ መጨረሻው ተከታተሉ። ላይክ ሼር ማድረጋችሁን እንዳትረሱ። ላይክ አድርጉ እሺ ጋይስ። በነገራችን ላይ የአንድ ሰዓት ተኩል መንገድ ነው የምንጓዘው። የአንድ ሰዓት ተኩል ሙሉ መንገድ ማለት ነው። እንቅልፌ ሲመጣ ማለት ነው የሆነ አንድ ደግሞ ሰዎች እያወሩኝ ነው ይመልሱልኛል። በዛ ላይ ሰውየው ይጮሃል፣ ስልክ በጣም ነው የሚያወራው ምናምን። እጄን ሁሉ እየደከመኝ ነበረ በጣም እንቅልፌ ከመምጣቱ የተነሳ ማለት ነው። ካሜራ አለቅረጽ ካሜራ አቤት አቤት ፀጉሬ ራሱ እየሄደ ነው፣ ትቶኝ እየሄደ ነው። ፀጉሬ በረሃዬ የሆነ ነው ፀጉሬ። አይ ስደት ትላላችሁ። ያው አዘንኩ፣ ፀጉሬን አይቼ አዘንኩኝ። በጣም በረሃ የሆነ ነው ምናምን። በጣም መንገድ ይዘጋጋል ደግሞ። እና ዱባይን ለማታውቋት ግን የዱባይ ጉዟችን ከራስ አልኬማ ዱባይ፣ ከዱባይ ራስ አልኬማ ጉዟችን ይህን ይመስላል ቤተሰብ።
ጎራዲት እነ ጎራዲት ቪዲዮን እስከ መጨረሻው ይዩ። ማስታወቂያ ይውልኝ። ቤተሰብ አበረታቱኝ፣ ላይክ አድርጉልኝ። እወዳችኋለሁ። ኮሜንት አስቀምጡ። እንቅልፍ እየመጣ ነው እናቴ ሰላም አሁን ደግሞ መንገዱ በቃ ሰጥ ያለ መንገድ ሆነ። በጣም ደስ ይላል። ልጁ ደግሞ ምንድን እያረግሽ ነው ይላል። ስልኬን ያያል። እየቀረጽኩ ነው ስለው እናቱን የምቀርጽበት ይመስለውና ማለት ነው። ስልኬን በጣም ነው የሚየው ስልኬን። ከዛ ሲየው እናቱን እየቀረጽኩ አይደለም። ለመናገር ያለው ችኮላ ልጁ በስማ እና ራሴን እንደምቀርጽ ሲያቅ ጸጥ ይላል። ከዛ ውጭማ ለመናገር ነው የሚሮጠው ማለት ነው። እዚህ ጋር ደግሞ ሻርፕ ይወድቃል። በነገራችን ላይ ይሄ ሻርፕ ወደ ኋላ ጠምጥም የሆነው እንጂ ኢጃብ ነው። እንደዚህ የሚዞር አይደለም። ዝም ብሎ ጥምጣም ነውና ግዴታ ተሸፍነን ነው የምንሰራው እኛ ጋር ማለት ነው። አሁን ሌላ ቦታ ተሸፍነው ምናምን ግዴታ የለባቸውም። እኛ ጋር ግዴታ ነው ተሸፍነን ነው የምንሰራው ስራ ስንሰራ እና ቤተሰብ ብቻ ለሀገራችን ያብቃን። እስቲ ፈጣሪ ሁላችሁንም ለሀገራችን ያብቃን። ሰራ አድርገን ደግሞ ወደ ሀገራችን ቤተሰብ ላይክ ሼር እያደረጋችሁ ማበረታታችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። ቤተሰብ እስከ መጨረሻው ተከታትላችሁ ቪዲዮ ላይክ ሼር ስለምታደርጉ ከልብ ነው የምናመሰግነው። ይቀጥላል ቪዲዮ። ካሜራውን ፊት ለፊት ጋር ዞሬዋለሁ። እንዴ ወደ እኔ እኮ በጣም ቆየ ትላላችሁ። ቆየ እና ቤተሰብ ስለነበረን ጊዜ በጣም አመሰግናለሁ። ቪዲዮ እንዳይረዝምባችሁ ማለት ነው። ከዚህም ቀኝ ላይክ ሼር እያደረጋችሁ አበረታቱኝ። ባይ ባይ።